ሰላም እንዴት ናችሁ? ሰላም ናችሁ? የውድ ቤተሰቦቼ እግዚአብሔር ይመስገን ሰላም ነኝ። ዛሬ ይህን የመሰለ በጣም ቆንጆ ለቁርስ፣ ለመክሰስ፣ ለሻይ ሰዓት፣ ለቡና ቁርስ የሚሆነንን በቤት ውስጥ እንዴት አድርገን ማዘጋጀት እንደምንችል በ3 እና በ4 ግብአት ባልበለጠ በትንሽ ግብአት በቤታችን በቀላሉ የምናዘጋጀው ቆንጆ ብስኩት ነው። ጣፋጭ ነው። ለልጆች ለአዋቂ ይሆናል። በጣም ቆንጆ በትንሽ ደቂቃ ውስጥ የምንሰራው ነው። ትወዱታላችሁ ቤተሰብ። እስከ መጨረሻው አብራችሁን ቆዩ። ላለሁኝ የምንሰራበትን የምናቦካበትን እቃ አጥበን ካዘጋጀን በኋላ 1 ብርጭቆ ውሃ ጨምሬያለሁኝ። ስኳር እንጨምራለን። ስኳር ጣፋጭነቱን ከፈለጋችሁ ጨመር ማድረግ ይቻላል። ትንሽ ዘይት አድርጌያለሁ። 2-3 የሾርባ ማንኪያ የሚሆን 1 እንቁላል ጨመርኩኝ። ከዛ ወተት ደግሞ ትንሽ ግማሽ የሻይ ብርጭቆ የሚሆን ጨምሬያለሁኝ። ይሄን አቀላቅለዋለሁኝ። በጣም ቀላል ነው። ቤታችን ውስጥ ባለ በትንሽ ግብአት በጣም ትንሽ በሚባል ግብአት ቆንጆና በርከት ያለ ብስኩት እንሰራለን። ካዋሃድኩት በኋላ ዱቄት እንጨምራለን። ትንሽ ጨው ለጣዕም፣ እርሾ ደግሞ 1 የሻይ ማንኪያ የምታህል ጨምሬያለሁኝ። ይሄንን ካቀላቀልን በኋላ በደንብ አድርገን በእጃችን በደንብ እሽት አድርገን እናቦከዋለን። ቪዲዮ እንዳይረዝምብኝ አብኩቼው እመለሳለሁ። በደንብ አሸዋለሁ። ከካሜራ ጀርባ በደንብ እናሸዋለን። ከዛ እንደዚህ ለስለስ ያለ ሊጥ እናገኛለን። ከ10 እስከ 15 ደቂቃ እንደ አካባቢያችን ሙቀት እንሸፍነዋለን። ሸፈን አድርገን እስከ 20 ደቂቃ ውስጥ ባልሞላ ጊዜ ውስጥ ብድግ ብሏል፣ ተነስቷል። ይሄንን በምንፈልገው መጠን ቆራርጠን እናዘጋጀዋለን ማለት ነው። ሊጡን የምንዳምጥበትን ሰፋ ያለ ጣውላ ካዘጋጀን በኋላ ዳመጥ እናደርገዋለን። ላላ ያለ ሊጥ ነው፣ አያስቸግርም። እንደፈለገን ብናደርገው እንደዚህ እንደምታዩት ይታዘዝልናል። ላላ አድርገን በጣም ማሳሳት የለብንም፣ ብስኩት ስለሆነ። መካከለኛ ውፍረት አድርገን በጣም እንዳይወፍር በጣም እንዳይሳሳ መካከለኛ አድርገን እንቆርጠዋለን። አሁን ወቅቱ ክረምትም አይደል፣ ልጆችም ቤት ናቸው። ከውጭ ከምንገዛላቸው ትንሽ በ1 እንቁላል እና በግማሽ ብርጭቆ ወተት በደንብ ጠግበው የሚበሉትን ጣፋጭ ሲያምራቸው እንደዚህ እንሰራላቸዋለን። በጣም ቀላል ነው። ጊዜም አይወስድብንም፣ ወጪም ይቀንስልናል። በቤት ውስጥ የተሰራ ነገር ደግሞ በጣም ጤናማ ነው። የጣፋጭነቱን አመጣጥነን እንደሚፈልጉት አድርገን የምንጠቀመውንም ግብአቶች ስለምናውቃቸው ምንም የሚያሰጋ ነገር የለም። ቤት ውስጥ ባለን ነገር እንደ አቅማችን እንሰራላቸዋለን። እኔ በካሮት መሰልሰያው በሱ ቅርጽ በማውጣት እንደዚህ አነሳ አድርጌ ቆርጬዋለሁኝ። ስንጠብሰው ስለሚነፋ አነሳ አድርጌዋለሁ። እናንተ እንደምትፈልጉት መቁረጥ ትችላላችሁ። በዚህ መልኩ እኔ ቅርጽ አውጥቼዋለሁ። ያው ቤታችን ውስጥ ባለ ነገር ባለን አይደል የምንጠቀመው። ፒዛ መቁረጫም ካለ እሰየው ቆንጆ ነው፣ በሱም መቁረጥ ይቻላል። ዘይታችን ሲግልልን እንጠብሰዋለን። መካከለኛ ሙቀት ሲሆን በጣም መጋል የለበትም ዘይቱ። በጣምም ቅዝቅዝ ሲል ዘይት ይመጣል። ስለዛ አጠባበሳችንን የዘይቱን ሙቀት አመጣጥነን ቆንጆ ከለር እንዲሰጠን
ወርቃማ መልክ እስከሚሰጠን ቡኒ እስከሚሆንልን እንጠብሰዋለን። ሁሌም ሳይሆን አንዳንዴ ሲያምራቸው እንደዚህ እኛም ሲያምረን ግድ እንቁላልና ወተት ባይኖርም በውሃና በእርሾ መስራት ይቻላል። ቤታችን ውስጥ ባለን እንዳቅማችን ይሰራል። ይህ በፊት የተቀረጸ ቪዲዮ ነው። አሁን ጾም ስለሆነ በውሃ መስራት እንችላለን። በዚህ መልኩ እንደዚህ ቆንጆ መልክ ሲሰጠን እናወጣዋለን። የቀረኝንም እንደዚህ አድርጌ አጠብሰዋለሁኝ። በትንሽ ሰዓት ውስጥ እንደዚህ ቆንጆ አድርገን መጥበስ እንችላለን። ይህን ቪዲዮ ከወደዳችሁ ላይክ እንድታደርጉልኝ በትህትና ጠይቃለሁኝ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ደህና ቆዩኝ።